እንደ ሃውስሆልድ ቢወሰድ ለምሳሌ የኔ ፋሚሊ ቢወሰድ እንደ ሃውስሆልድ ፕሮዲውስ ያደረኩት ነገር 2.6 ወይም 2000 ብር ኢንካም እያገኘው የ15000 ብር ኑሮ እየኖርክ ነው። ኢትዮጵያ ውስጥ አሁን ባለው ሁኔታ የመሬት ችግር የመሬት አስተዳደር ችግር ካልተፈታ አሁን ባለው ሁኔታ የትም መድረስ አንችልም። ምስርና አተርክክ ኢምፖርት እንደምናደርግ ከኢንዲያ በሰማው ጊዜ በጣም አዝኛለሁና ወደፊት ጤፍም ኢምፖርት እንዳናደርግ ሰጋለሁ። ቀንጨብ አድርገን ያስደመጥናችሁ ባለፈው ሳምንት መጨረሻ የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤትና የዓለም አቀፍ የግሉ ዘርፍ ኢንተርፕራይዝ ማዕከል ሳይፕ ጋር በመተባበር የግሉ ዘርፍና የኢትዮጵያ ወቅታዊ የኢኮኖሚ ሁኔታዎች በሚል ርዕስ በተካሄደ የፓናል ውይይት ላይ የወሰድነው ነበር። የኢትዮጵያ ኢኮኖሚ ላለፉት 10 ተከታታይ ዓመታት የሁለት አሃዝ የኢኮኖሚ እድገት አስመዝግቧል። ከዚህ ትርክት በዘለለም ምጣኔ ሀብቱ በማክሮ ኢኮኖሚያዊ አመላካች ሲመዘን የሚሰጠው ውጤት በችግር የታጠረና እድገቱ ጥላ ያጠላበት መሆኑን ያሳያል። በተለይም የንግድ ሚዛን ጉድለት፣ የዋጋ ንረት፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ኢፍትሐዊ የንግድ ውድድር ምጣኔ ሀብቱን እንዳያድግ እጅ ከወርች አስረውታል። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ መሰንበት ሸንቁጤም ይህንን የውይይት መድረክ ለምን ማዘጋጀት አስፈለገ የሚለውን በተመለከተ እንዲህ ብለዋል። ዋነኛ ዓላማው ከተጠቀሱ ችግሮች መውጫ አመላካች ሐሳቦች ምን ይሆናሉ ለሚለውና የግሉ ዘርፍ በሀገራችን ኢኮኖሚ ልማት ውስጥ ጉልህ አስተዋጽኦ እንዲኖረው ምቹ ሁኔታ እንዲኖር ግፊት ማድረግ ነው። በፓናል ውይይቱ ላይ ከቀረቡ ሁለት የመወያያ ጽሑፎች መካከል አንደኛው በአቶ ሚሊዮን ክብረት የቀረበው የግሉ ዘርፍና የኢትዮጵያ ወቅታዊ የማክሮ ኢኮኖሚ ሁኔታና ቀጣይ የፖሊሲ አቅጣጫ የሚለው አንዱ ነው። የመወያያ ጽሑፉን ያቀረቡት አቶ ሚሊዮን በ2018-19 ማለትም ባለፈው የበጀት ዓመት የኢትዮጵያ ኢኮኖሚ 9% እድገት አስመዝግቧል። እድገቱ ከዓለምም ሆነ ከአፍሪካ ጋር ሲነጻጸር ከፍተኛ ቢሆንም 9% እድገት በቂ የሚባል አይደለም ይላሉ። አሁን ላይ ታዲያ ኢትዮጵያ ከፍተኛ የውጭ ምንዛሬ እጥረት ገጥሟታል። ይህም የሆነው የውጭ ንግዳችን እየተሰባጠረ ባለመሆኑ ነው ይላሉ። ታዲያ ችግሩ ከመንግስት ሳይሆን እኛው የግሉ ዘርፍ ላይ ነው ብለዋል። የውጭ ንግድ የሚያስገኘው የምንዛሬ መጠን በቀነሰ ቁጥር የብር የመግዛት አቅምም እንዲዳከም ወይንም ዲቫልዩ መደረጉ የማይቀር ነው ይላሉ። ዶላርን ማምጣት ወይንም ማስገኘት የመንግስት ሳይሆን የግሉ ዘርፍ ሚና መሆኑን አንስተዋል። በመሆኑም የግሉ ዘርፍ ምርታማነቱን ሲያሳድግ የሀገሪቱም የውጭ ምንዛሬ ግኝት ያድጋል የሚል እምነታቸውን አንጸባርቀዋል። ጠንክረን ከሰራን ፕራይቬት ሴክተሩ ፕሮዳክቲቪቲው ከጨመረ ኢትዮጵያም ወደፊት ሆን ብላችሁ ዲቫልዩ አድርጋችሁታልና ሪቫልዩ አድርጉ። የኢትዮጵያ ብር 30 ወይም 40 ብቻ ሳይሆን መሆን ያለበት $1 10 ብር መሆን አለበት ተብሎ ክርክር ውስጥ ልንገባ እንችላለን። ያ ነገር እዚህ ቤት ውስጥ ነው ያለው። ያ ነገር መንግስት ጋር አይደለም ያለው። ያ ነገር ሶስተኛ ወገን ጋር አይደለም ያለው፣ እኛ እጅ ላይ ነው ያለው። ፕሮዳክቲቪቲያችንን እንጨምር፣ ኮምፒቲቲቭነሳችንን እንጨምር፣ ኤፊሺየንሲ እንጨምር። በእያንዳንዳችን ቤት የምነግራችሁ ነገር ይሄ ነገር የታየ በሌሎችም ሀገሮች በእኛም በኔም ካምፓኒ ያየሁት ነገር ነው። ሪቨርስ መደረግ የሚችል ነገር ነው። አሁን ላይ በዛ ቢባል የኢትዮጵያ የውጭ ንግድ ግኝት ከ3 ቢሊዮን የአሜሪካን ዶላር የዘለለ አይሆንም። መረጃዎች እንደሚያሳዩት ባለፈው የበጀት ዓመት እንኳን ኢትዮጵያ ወደ ውጭ ከላከችው ያገኘችው የውጭ ምንዛሬ 2.6 ቢሊዮን የአሜሪካን ዶላር ብቻ ነው። ወደ ሀገር ውስጥ የገባውን ስናይ ደግሞ 15 ቢሊዮን ዶላር። ይህም የሀገሪቱ የንግድ ሚዛን ጉድለት ከ12 ቢሊዮን ዶላር በላይ እንዲሆን አድርጓል። ይህ የንግድ ሚዛን ጉድለትም የኢትዮጵያን ኢኮኖሚ ምን ያህል እየጎዳው መሆኑን በቤተሰብ ደረጃ ያለውን ተጽዕኖ በማሳየት አብራርተዋል። እንደ ሃውስሆልድ ቢወሰድ ለምሳሌ የኔ ፋሚሊ ቢወሰድ እንደ ሃውስሆልድ ፕሮዲውስ ያደረኩት ነገር 2.6 ወይም 2000 ብር ኢንካም እያገኘው የ15000 ብር ኑሮ እየኖርክ ነው። 2000 ብር ጀነሬት የሚያደርግ ሰው የ15000 ብር ኑሮ አይገባውም። ስለዚህ እንደ ሀገር 2 ቢሊዮን ብር 3 ቢሊዮን ብር ኤክስፖርት እያደረግን ኑሯችን 15 ቢሊዮን ዶላር ነው። ያ ኑሮ ለኛ አይገባንም።
መንግስት ማበረታቻዎችን ሰጥቶ የታክስ እፎይታ አድርጎ ከቀረጥ ነጻ ምርቶችን ባለሀብቶች ኤክስፖርት እንዲያደርጉ እድሎችን ቢያመቻችም የውጭ ምንዛሬ ግኝቱ አሁንም ዝቅ ያለ ሆኗል። ሀገሪቱ ከውጭ ንግድ ከምታገኘው ባሻገር በውጭ የሚኖሩ ኢትዮጵያን የሚልኩት በጥፍ ይበልጣል። መረጃዎች እንደሚያሳዩትም 6 ቢሊዮን ዶላር አካባቢ ነው። ይህ ግን በቂ የሚባል አይደለም። ዲያስፖራው በመደበኛ ባንክ ከመላክ ይልቅ ወደ ጥቁር ገበያው የመሄድ አዝማሚያ አለ። በመሆኑም ከውጭ የሚላከው ገንዘብ ወይንም ሬሚታንስ ወደ ባንክ እንዲመጣ ከጥቁር ገበያው ጋር ያለውን የምንዛሬ ተመን ተቀራራቢ ማድረግ ይገባል። ለዚህ ደግሞ ፖሊሲውን ማስተካከል እንደሚገባ አቶ ሚሊዮን እንደ አማራጭ ጠቁመዋል። አብዛኛው ሰው ደፍሮ አብዛኛው ሰው ደስ ብሎት በፎርማል ቻናሉ እንዲልክ ፓራል ማርኬት የሚባለው ብላክ ማርኬት የሚባለው ሴክተር እና ፎርማል ማርኬት የሚባለው ሴክተር መቀራረብ መቻል አለባቸው። ስለዚህ አብዛኛው ኢትዮጵያ የሚገባት ዶላር ከፎርማል ቻናሉ ውጪ የሄደው በፖሊሲው ምክንያት ነው። አሁን ባለው የመንግስት ፖሊሲ ማንኛውም ኢትዮጵያ ውስጥ ያለ ግለሰብ የባንክ አካውንት እንዲኖረውና እንዲቆጥብ ቢበረታታም አንድ ባለሀብት የዶላር አካውንት ግን እንዲኖረው አይፈቀድም። ይህም አብዛኛው ሰው ኢመደበኛ የሆኑ መንገዶችን በመጠቀም ዱባይና ቻይናን በመሳሰሉ ሀገራት ዶላር አካውንት እንዲከፍት እየተደረገ ነው። ይህም ህገወጥ መንገድ እንዲከተል እያደረጉት ነው ያሉት አቶ ሚሊዮን ባለሀብቱ የንግድ ሚዛን ጉድለቱን እንዳያጠብ እየተደረገ ነው ብለዋል። አሁን ያለው ፖሊሲ ግን የሚሊዮን ኢትዮጵያዊ ስለሆነ ዶላሩ ኢትዮጵያ ውስጥ ሊቀመጥ የሚችልበት ፎርማል ሜካኒዝም የለም። ስለዚህ ምን ማለት ነው? በዚህም በዛም ተደርጎ ሌላ ኢሊሲት የሆነ ነገር እንድፈጥር እገደዳለሁ ማለት ነው። ስለዚህ የኔ ትንሽ ዶላር የእሳቸው ትንሽ ዶላር ሲደማመር የኢትዮጵያን ትሬድ ባላንስ ብሪጅ ሊያደርግ ይችል የነበረው ዶላር አስገድደን በፖሊሲ አባረር ነው። ጽሑፉን ተከትሎ የፓናል ተሳታፊ የነበሩ የንግዱ ህብረተሰብ አባላትም ጥያቄዎችንና አስተያየቶችን አንጸባርቀዋል። ኢትዮጵያ ውስጥ አሁን ባለው ሁኔታ የመሬት ችግር የመሬት አስተዳደር ችግር ካልተፈታ አሁን ባለው ሁኔታ የትም መድረስ አንችልም። ትልቁ ከመሬት ጋር የተያያዘ የሊዝ እና የመሬት አስተዳደር ጋር የተያያዘ በጣም በርካታ ችግር አለ። እሱን ነገር አድሬስ ካላረግን መሄድ አንችልም የሚላል። ስታክ ማርኬት ዙሪያ እንደ ሶሉሽንም የሚታይ ስለሆነ ፋይናንሲንግ አክሰስ ቱ ፋይናንስ በተመለከተ ስታክ ማርኬት በሰለጠኑት ሀገራት ብዙ ሚና እንደተጫወተ እናውቃለን። ኢንቨስተሮች ኦፍ ኮርስ ገንዘባቸውን እንደ ልብ ሊኩዊድ ማርኬት ፈጥረን ዛሬ ገዛሁትን ዛሬውኑ መሸጥ እችላለሁኝ። ሼር ገዝቼ ከፈለኩት አመት መጠበቅ የለብኝም። ያ ራሱ ባንክ ከማስቀምጥ አሁን ብዙ ብር እኔ ለምሳሌ ባንክ ቤት አስቀምጣለሁ በ7% ኢንትረስት፣ ምክንያቱም ስፈልገው እንዳገኘው ማለት ነው። ባንክ ብቻ ነው ሊኩዊድ የሆነው እዚህ ሀገር ውስጥ። ስታክ ማርኬት ግን ቢኖር ሊኩዊድ ማርኬት ቢኖር የበለጠ ጌን እያገኘሁበት ገንዘቤን እንደ ልብ የማንቀሳቀስበት ማርኬት ይፈጠርልኛል ማለት ነው። ያን ገንዘብ ደግሞ ከባንክ አውጥቼ በስታክ ማርኬት ካደረኩኝ ምንድነው ኢንቨስትመንትን ስቲሙሌት አደርጋለሁኝ። ለፕሮዳክቲቪቲም ወይም አክሰስ ቱ ፋይናንስ በትልቁ ይኖራል ማለት ነው። እና ያንን ያው እንግዲህ እየተጠና ነው ተብሏል። የኢትዮጵያ ቁጥር 1 የኢኮኖሚክ ፕሮብሌም የመሬት ፖሊሲ ነው። ብዙዎቹ መሬት ይላሉ። ሁለተኛው ፋይናንስ ነው። መሬት ለምንድን ነው ቁጥር 1 የኢትዮጵያ ኢኮኖሚ ፕሮብሌም የሚሆነው? ኢትዮጵያ ውስጥ መሬት የስልጣን መወጣጫ ኢንስትሩመንት ነው። ከፖለቲካ ዕቃነት ወደ ኢኮኖሚ ዕቃነት መሸጋገር አለበት። አቶ ሚሊዮንም ለተነሱ ጥያቄዎች ምላሽ ሰጥተዋል። ከመሬት ጋር በተያያዙ የተነሱ ጥያቄዎችን በተመለከተም አሁን ያለው የመሬት ፖሊሲ መቀየር አለበት ሲሉ አስረግጠው ተናግረዋል። አብዛኛው የኢትዮጵያ ገበሬ ሰብሲስተንስ የሚባል ፋርሚንግ ነው ያለው። ያ ፋርሚንግ ደግሞ ለቴክኖሎጂ አይመችም፣ ለኢኖቬሽን አይመችም፣ ለፕሮዳክቲቪቲ አይመችም። ስለዚህ መሬት ላይ ያለው የመንግስት ፖሊሲ ሊቀየር ካልቻለ የኢትዮጵያ አግሪካልቸራል ፕሮዳክቲቪቲ ይቀየራል ብዬ በግል አላምንም። ምክንያቱም መሬት እንደ ማንኛውም ኮሞዲቲ መሸጥ መለወጥ መቻል አለበት። እርግጥ ነው ኢትዮጵያ ውስጥ ለግሉ ዘርፍ ማነቆ ከሆኑ አሰራሮች አንዱ የገንዘብ አቅርቦት ነው የሚሉት አቶ ሚሊዮን በሚፈለገው ጊዜና መጠን አለመገኘቱ ዋናው ችግር ነው። ስለዚህ አማራጭ የፋይናንስ ምንጭ እንዲሆንና ኢንቨስትመንትን ለማሳደግ የስቶክ ገበያ መኖር የግድ ነው ይላሉ። መንግስታችን በ2020 ስታክ ማርኬት ኢስታብሊሽ ያደርጋል የሚል
ዜና ሰምተናል። ምን ላይ እንደደረሰ አናውቅም። ግን ይሄ እጅግ በጣም አስፈላጊ ነገር ነው። እኔ ተረፍ ያለ ገንዘብ አለኝ። ዛሬ ስታርታፕ የሆነው ካምፓኒ ወይም ኦንጎይንግ ብራውንፊልድ የሆነ ካምፓኒ ቢሆን ትንሽ 3 ዓመት 4 ዓመት 5 ዓመት ይስራና ሲያድግ የተትረፈረፈ ነገር ስለማገኝ የዛኔ ወይ እሸጠዋለሁ ወይ ዲቪደንድ አገኛለሁ ብሎም የሚጠብቅ ሰው አለ። ሁለቱም ሰዎች ትክክል ናቸው። በዛሬው ጊዜ ግን ኢትዮጵያ ውስጥ አንድ ነገር ብቻ ነው የምንጠብቀው። ሼር ስንገዛ ዲቪደንድ ብቻ ነው የምንጠብቀው። ሁላችንም እንደምታውቁት ዲቪደንድ ደግሞ በ2ም በ3ም በ5ም ዓመት ላናገኝ እንችላለን። በዚህ ምክንያት ኢንቨስት አናደርግም። በዚህ ምክንያት ኢንቨስትመንቱ በጣም እየተዳከመ ነው። በዚህ ምክንያት ያለን አማራጭ ብራችን ባንክ ውስጥ ብቻ ማስቀመጥ ነው። እዛ ስናስቀምጥ ደግሞ ይጋሽብናል። ስለዚህ ሆፕፉሊ መንግስት ይሄን ነገር ቶሎ ያጠናክረዋል የሚል እምነት አለኝ። በንግዱ ማህበረሰብ ዘንድ ያሉ ችግሮች በርካታ ናቸው የሚሉት ደግሞ የአዲስ አበባ ንግድና የዘርፍ ማህበራት ዋና ጸሐፊ አቶ ጌታቸው ረጋሳም የንግዱ ህብረተሰብ ተወዳዳሪ አይደለም ብለዋል። ብዙም ሳንጓዝ ከጎረቤታችን ኬንያ ጋር ካሉ ነጋዴዎች ጋር እንኳን መወዳደር አንችልም። ምክንያቱ ደግሞ በእውቀት ላይ የተመሰረትን ስላልሆንን የሚሉት አቶ ጌታቸው፣ ስለዚህ ይህንን ለመቀየር ሁላችንም መስራት አለብን ብለዋል።